በዚህ ቪዲዮ ከ$500 እስከ $2500 ድረስ በወር እንዴት መስራት እንደምትችሉ አሜሪካ ውስጥ የሚገኝ ቢዝነስ እንዴት መጀመር እንደምትችሉ አሳያችኋለሁ። ስራው ትራክ ዲስፓቺንግ ይባላል። ትራክ ዲስፓቺንግ ማለት ምን ማለት እንደሆነ እንዴት እንደሚሰራ ደግሞ በቀጣይ ቪዲዮ ደግሞ እንዴት መጀመር እንደምትችሉ ደግሞ እሰራላችኋለሁ። ይሄንን ቻናል ላይክ እና ሰብስክራይብ ያድርጉ። ቀጥታ የትራክ ዲስፓቸር ስራ ምን እንደሆነ አሳያችኋለሁ። አሜሪካ ውስጥ የሚገኙ ሺፐር የሚባሉ አሉ። ሺፐር ማለት አንድ ጭነት ከአንድ ቦታ ተነስቶ ወደ አንድ ቦታ እንዲደርስላቸው የሚፈልጉ ሰዎች ናቸው። ለምሳሌ አንድ ጭነት ከቴክሳስ ተነስቶ ወደ ኒው ጀርዚ እንዲሄድላቸው የሚፈልጉ ሺፐሮች ይኖራሉ። እነዚህ ሺፐሮች ጊዜ ስለሌላቸውና ኃላፊነት የሚወስድላቸው ሰው ስለሚፈልጉ ብሮከሮች ይገባሉ። እነዚህ ብሮከሮች ደግሞ ምንድነው የሚያደርጉት? ይህንን ጭነት እኛ $1000 ከዚህ ተነስቶ ወደ ኒው ጀርዚ እንዲሄድላችሁ እናደርጋለን። ግን እነዚህ ብሮከሮች ምንድነው የሚያደርጉት? ይህንን $1000 ይወስዱና $300 ለራሳቸው አስቀርተው በ$700 ከቴክሳስ ተነስቶ ወደ ኒው ጀርዚ ይሄ ጭነት እንዲሄድ እንፈልጋለን ብለው ወደ ሎርድ ቦርድ ይፖስቱታል። ይሄ ሎርድ ቦርድ ማለት ሁሉም ብሮከሮች ይመጡና እዚህ ሎርድ ቦርድ ላይ ከዚህ ተነስቶ ወደዚህ የሚሄድ ጭነት አለን በዚህ ዋጋ ይላሉ። በ$700 ከቴክሳስ ተነስቶ ወደ ኒው ጀርዚ የሚሄድ ጭነት አለ ብለው ይፖስታሉ ማለት ነው። ኬሪየሮች ይመጣሉ። ኬሪየሮች ማለት የጭነት መኪና ሹፌሮች ማለት ነው። እነዚህ የጭነት መኪና ሹፌሮች ምን ያደርጋሉ? ከቴክሳስ ተነስቶ ወደ ኒው ጀርዚ የሚሄደውን ሎድ ያዩትና በ$700 ስለሆነ ኒው ጀርዚ በ$700 ያንን ሎድ መውሰድ ለነሱ ኪሳራ ነው። ኪሳራ ውስጥ ስለሚሄዱና ደግሞ ከብሮከሮች ጋር ደግሞ ዲል አድርገው ደግሞ መጨረስ ስለማይችሉ እውቀቱም ስለሌላቸው ጊዜውም ስለሌላቸው ደግሞ ምን ይፈልጋሉ? ትራክ ዲስፓቸሮች ይፈልጋሉ። ስለዚህ አሁን ያልኳችሁ ስራ የሚጀምረው የዚህ ሰዓት ነው። ትራክ ዲስፓቸሮች እዚህ ቦታ ላይ ይገቡና ለነዚህ ኬሪየሮች ተወካይ በመሆን ወደዛ ሎርድ ቦርድ በመሄድ ከብሮከሮች ጋር ዲል በማድረግ $700 ያሏቸውን ሊከራከሩላቸውና $800 ወይ ደግሞ $900 ያስደርጉላቸውን ከብሮከሮች ጋር ዲል በማድረግ ዋጋ በማስጨመር ፔፐር ወርካቸውን በመጨረስና ክፍያቸው በሰዓታቸው እንዲከፈላቸው በማድረግ ለነዚህ ኬሪየሮች ተወካይ ይሆናሉ። እናንተ ትራክ ዲስፓቸሮች ከሆናችሁ እነዚህ ኬሪየሮቹን ትራክ ድራይቨሮቹን ማለት ነው ቢያንስ በወር 5% አስከፍሏቸዋላቸው ማለት ነው። 5% ማለት እነዚህ ኬሪየሮች በወር ውስጥ ቢያንስ $10,000 ከሰሩ $500 የናንተ ነው ማለት ነው ከአንድ ድራይቨር ማለት ነው። ችሎታችሁንና ብቃታችሁን ያዳበራችሁ ከሄዳችሁ ከ5 እስከ 10 ድራይቨር እናንተ ዲስፓች ማድረግ ትችላላችሁ ማለት ነው። ቢያንስ 5 ድራይቨር ኖራችሁ ማለት $2,500 ይኖራችኋል ማለት ነው። ስለዚህ ትራክ ዲስፓቸር ብትሆኑ በወር ውስጥ በትንሹ ቢያንስ ከ500 እስከ $2,500 ድረስ መስራት ትችላላችሁ ማለት ነው። በቀጣይ ቪዲዮ እንዴት ትራክ ዲስፓቺንግ መጀመር እንደምትችሉ፣ ድራይቨሮቻችሁን ከየት እንደምታገኟቸው፣ ክፍያችሁን ደግሞ እንዴት መቀበል እንደምትችሉ በቀጣይ ቪዲዮ ሰራላችኋለሁ። ይህን ቻናል ላይክ እና ሰብስክራይብ አድርጉ። ኪፕ ሻይኒንግ ጋይስ።